በነገራችን ላይ ወንዶች የብልት ሪኮንስትራክቲቭ ሰርጀሪ የሚባላል በአደጋ በምናምን የተጎዳ ብልት ባለፈው ሰርች አለው ላይቭ። ስለዚህ ጉዳይ ኢትዮጵያ ውስጥ በተሳካ ሁኔታ የተቆረጠ ብልት መልሰው ገጥሞ ይቆማል፣ ይለጠልጣል፣ ይጨርሳል ምናምን ነገር ግን ክሊን ካት ሙልጭ አንዴ ብሎ ሲቆረጥ ከተጨፈለቀ ከተቀጠቀጠ ዋጋ ነርቮቹ ሙልጭ ከሆነ ማለት ነው የመገጠም ቻንሱ አይ ነው። ከዛ ውጭ ደግሞ ሴቶቹ ከሰው አስክሪን ላይ ጮማ እየተወሰደ ዲኤንኤው እየወጣ ፋቱ ብቻ ቂጣቸው ውስጥ እና ጡታቸው ውስጥ መድረክ ተጀምሯል። ስለዚህ በዛው አስክሪን እየደከሉ በፊት ፕላስቲክ ነበር ኮንዶም ነበር የምንደክለው በፊት። አሁን ግን አፍተር ላይፍ ሙታን ሬሳ እየደከለ የዛች መስጣቸው በሚገርም ሁኔታ ግን ማለት ነው። ወንዶችም ደግሞ ወደ ኋላ አንቀርም በሚል እንደሰማሁት ከሆነ ከአስክሪን ላይ ብልት ተወስዶ ሌላ ሰው ላይ ብላድ ታይፑ ምናምን ሴት ከሆነ እንዲገጥም ማለት እንዲገጥም ይሰራል ተብሏል። ስለዚህ ትልቅ ብልት ያላቸው ወንዶች ለህይወታቸው መጠንቀቅ አለባቸው። ለዚህ ነው ከቤት የማልወጣው። ይገርማችኋል። ያን ጆክ ታውቁታላችሁ። ጥሩምባ ነፊ ባል ያላት ሴትዮ የእድር ሰው ሲሞት ቶቶቶቶቶ ጋሽ እንትና ሞተዋልና በዛ እድርተኛ ጠቅላላ ተሰብስቡ የሚሉ ሰውዬ ማለት ገናዡ አጠገብ ቆሙ የሞተውን ሰውዬ ሳይሉ ምን ይሽሩ ማለት ዘነዝና ይህን ጥሎ ሞተ፣ ይህን ጥሎ ልጄ ተረፈች በዚህ ተዘንጥላ ብሏል አባቴ። ቁርጥ አድርገው ሞቷል ብሎ ለማስታወሻ ነገር አድርጎ ቆርጦ ይዞት ቤቱ ሄደ። ጥሩምባ ነፊ እዛ ኮቱን ሲያስቀምጥ አጋጣሚ ዱብ ይላል ብልቱ። ሚስቱም ትጥሩ ውይ ጋሽ እንትና ሞቱ እንዴ አለች። አሜን የና ጥያቄው ምንድነው ታውቃላችሁ? ሁሉም ወንዶች ይረዱኛል ይሄን ሳውራ ይመስለኛል። ሁላችንም አንድ ሙያ ስትማር አሁን በመዶሻ የሆነ ነገር ስትማር ማለት ተለቅ ያለ መዶሻ ወይ አነስ ያለች መዶሻ ከተሰጠች ብዙ አመት በአንድ መዶሻ ሰርተ ማለት ወይ ተለቅ ያለ ለመስራት ይከብዳል እስክንለምደው። እኛ በራሳችን መሳሪያ እንችልበታለን። ተለቅ ያለ ትችልበታል፣ አነስ ያለ ትችልበት አታውቅም። ምን አንከቸከ አለመሞከር ይሻላል። ትልቁ ሚስጥር ምንድነው? ስለ ወሲብ ህይወት ሁሌ ምላችሁ ሴት ልጅ ወይ ባጭስ ማስጠበቅ መለጠፍ ማስለጠፍ ምናምን፣ ወንዱ ደግሞ ጮማ መክተት ምናምን። it's not about how big the ship is, it's the motion in the ocean። መሳሪያ መጠቀም ከቻልክ በቃ። የምናወራው ስለምንድን ነው? ሴቶች ቢቢኤል ብራዚሊያን ባት ሊፍት አሰርቶ ይመጣሉ፣ ጡታቸውን ተሰርቶ ይመጣሉ እና እንደምናውቀው ይደበቁናል። ሴት ልጅ በህይወቷ ከሚያስደስታት ነገር ማለት አንዱ ምንድነው? ማነጀብ ነው። ማነጀብ ማለት I live the good life, I'm happy፣ እኔ ደስተኛ ነኝ፣ አይሹ ባሊ ሲቀበቅለኝ ይሄን ነገር አየሁ። ቢሞቱ ግን ፓስፖርታቸው ላይ የቱርክ ቪዛ የተመታበትን አያሳዩም። አዲስ ፓስፖርት ያወጣሉ። ጠፋብኝ ብለው 2 ዓመት ለምን አይሆንም ወረፋው። ቨርጂን ማሰርታ መጣ ማርያም ደግ ያታለው ቨርጂን አይደል ቀዳዳ አንተን ዛሬ ማምን ይባላል። ዘርጓ ላይ ቨርጂን ልጅ ተጫውጭ ባረደግ ያታለ አንተ እስከ ዛሬ ማምን ነበር አንተ ምን ቀዳዳ ነው ምናምን ይባላል። ስሚኝ ያጠፉ ምናምን ፓስፖርቱ ቱርክ ደርሳ መጣ ይላል። የባይዶ እንደኔ የተባለ ሀብት ወንዶች ቨርጂን ፈልጋሉ ካላችሁ ሊያታልሏችሁ ስለሚችሉ የሚሰራው ይጠነክራል አሉ ይታገላል አሉ አይደል? ስፌቱ መሰለኝ እኔ እንጃ አይደል? ብቻ ቨርጂን አሰጥቶ ይመጣል። ቂጣቸውን አሰጥቶ ይመጣል። ቅንድባቸውን ላጭተው ቅንድብ ይነቀሳሉ። እኔ ኩጭ በጣም ነው ያዝግ ፀጉራቸው እንደዚህ ሌላ ፀጉር ዋጣ እያለ ቅንድብ እያለ ቅንድቡን አስላጭተው ይነቀሳሉ። ቅንድብ that's borderline crazy። ይሄ ኢንስቲትዩሽን ለካ ሐኪም ቤት መግባት ያለባችሁ አየናችሁ። እረፉ እንዴላችሁ እኩልነት አላችሁ። እኩል የቤቱን ጻፍ እኩል መቀበል ማናት ምን ባይ ዘ ወይ የዚህ ልጅ ስማርት ካልሆነች በስተቀር ማለት ማወራ ኮሌጅ ቤት አለቀል ለስ ኤቭሪ ዴይ ነው የሚነገር። ስማ እኔ እኮ የሚያግዘኝ ወንድ የለም እኔ እኮ ጀግና she will remind you every day። ወንድ ግን ግዴታው ነው ተብለን ስላደግን በቃ እንደ ግዴታ ነው ኖርማል ነው you know። እኛ እኮ ካልገን እንዲጨበጨብልን እንደምንፈልገው ሁሉ ማለት ነው። ጋይስ አሁን ሴቶች አስክሬን የሞተ ሰው ጮማ ቂጣችሁ ውስጥ ማስቀመጥ ጀመራችሁ። ግብረ ሰዶም ነው የወንድ ከሆነ wait that's a good question by the way። የወንድ ልጅ ጮማ ከተተላችሁ እናውጣችሁ። I want to see paperwork። ፔፐርወርክ ላይ ያልክልም ከባድ
እየተፋፈርን እናወራ። በቃ ወንዱም ጀግና የሆነ ይመስላል፣ እሷም አሪፍ ቃይ ሰጠች። ከዛ ወንዱ ይጠብሳታል። አይቀርምና መጠባበስ ይጠብሳታል። ብልቱን ሊያሰራ ነው እንግዲህ ሰው ስሙ ይጠብሳታል። አይ ላይክ ዩ ቤቢ የዘላለም ነሽ ሌሎች ነው ለጠጥሽ እኔ ጀግና ሀብታም ነኝ። ጠበሳ ይጀምራል ማለት ነው። ጸክተ ያዘኝ ከሰፊው ደረት ገደለም ልሻጎት ከሚያምረው አንገት ነካካይ ደባብሰኝ በረጅም ጣቶች ልስማው በጆሮዬ ያንተን በትንፋሽ ደስን ዝም አትበለስ ባካ ነገር ፍቅርህን አውራኝ እኔን ደስ እንዲለስ ትለዋለች። ያን ጊዜ ፓኒክ ያደርጋል። ፓኒክ የሚያደርገው ለምንድን ነው? የምር ደስ ብሏት ነው ወይስ እንዲህ ደስ እንዲል ነው? የወንድ ልጅ ጭንቀት ብልት ይላሰራ እንዴ? ጮማ ላስጨምርበት እንዴ? ከቦርጫ አውጥቼ እስማ ሊስትሮ እኔ ባላይ እግዚአብሔር ያል አሪፍ አድርገህ ትርጉም ብልቴን ካየሁት ዘመን ሆኖኛል። ከዛ ብልቱን ሊያሰራ ሄዳል። ሊያወፍር ሊያስረዝም ማለት ነው። እሷን ለማስደሰት ጎደለብኝ አላች፣ አነሰብኝ አላች፣ አላረካኝም አላች። ግን አልተነጋገሩም። እሱም ደግሞ ማለት ቂጥሽ አላማረኝ እሙሙሽ እንትን ወይ ባግቢ አለ። ምንም የተነጋገሩት ግን ቴንሽን ከራስ ጋር የምታወራው ነገር አለ። ጭንቀት ማት ነገረኝ ደስ እንዲል ውይይት ኤቭሪ ዲስካሽን ቢካምስ አን አርጊመንት። ከዛ ይቀይሳታል ማለት አሰርቶ እስኪመጣ ከዛ እስኪያገግም እስኪድን አንዲት ሴት እንዳነካ ቀሽ ነው የሚልል ዝብር ነው የሚልል ተብሎ 2 ወር እንዳነካ ይባላል። ያራዳ ልጅ ገዳም ይቻል ይላል። ያራዳ ልጅ ሰፈር ይቻል ይላል። ይባራ ዝልጉም ይቻላል። ብልቱን አሰርቶ ጭቁጭ ቂጣቸው ሲያሰሩ በደረታቸው ሲተኙ እስኪድን ድረስ ገዳም ምናምን አይደለም ጫወቱ። በቃ ይሄ ደግሞ ሳይነግራት ይሄዳል። ገዳም ሳይላት ምን ትላለች? ለኔም ይሁን ገዛታ ምን አውጣተ መክረምህ አሰብክ ማከለብህ ለኔ ጊዜ ባላጣ ኮሽታ ለኔ የሚሆን ጊዜ አጣ ምናምን አጅሬ እኮ ብልቱን ይሰራል። ከዛ ተሰርቶ ድኖ አባብሏት ፒስ ፈጥሮ ሰርፕራይዝ የቤተሰብ አዲሱ አካላችን ታዋቂው we have a new family member ደራ ይላታል። እሷም ታውቀው ሌላ ጣፍቷት የጠበሰችው በሌላ ይሄኛው ሌላ ያ ጥሩምባ ነፊው ይዘውት የመጡት አይነት ንቀሮ በእናንተ ንቀሮ የሚያዝብሉ ወይ እንዴ የዚህ ልጅ ምንድን ነው እየተፈጠረ ያለው እንዴ? ኧረ እኔ አልገባኝም። ምንድን ነው አልገባኝም ግን ሳልሆንልኝ ትለዋለች። አይታ ግልጽ አልሆንልኝ ያማተሽ ነው ግልጽ ነው ትቀላለች ነው አይሽ በቃ ናው ያርገው ነው ቢሃፒ ይላታል። ኖ አይ ዋዝ ሃፒ እኔ እኮ ደስ ብሎኝ ነበር። አልገባኝም እስካሁን አልገባኝም። ምንድን ነው እየተፈጠረ ያለው ትላለች። በቃ ኦኬ ለምን ሸይሰን ለምን ትይዘን ሲያምረህ ግር እንጂ ማን ያሳየህና ሲያምረህ ግር እንጂ ማን ያቀምስህና አቤት እሽቅድድ አቤት አፈጣጠር አንዱን ሳይጨርሱት ደግሞ አንዱን ማጠቅ ስራው ሁሉ ሆኖ ያስጣል ታዲያ አንተን ማናምነው ማን ልቡን ይሰጣል? አይገጨም ትላለች። ያማል ይሄን የሚያክል ዘነዘና ይዘህ እብድለኝ እንዴ ሙይት በላሽ እንዴ እምሰጥ ትላለች። እና ሽንና ያ ሁሉ ሰርጀሪ ያ ሁሉ ምጥ ሺቲ ለብሼ ብልቴ እንዳይደገሽ ዲዲ እስኪ ደርቅ ድረስ ቆስሉ እንደዚህ አዩ ኪሪቪ ምናምን ነገር ነው። ማን ይሰጣል? ማን ያምናል? ማን ደምታል? አንቺ ቂጥሽን ተሰርተሽ ስመጪ ዝም ብለሽ ነበር ይላል። እና ሽንና ይላል ነው ከዛ ይፈጠራል መሰለኝ የኔ ጅኮችን ፓርት ወይ ደስ ይል አምቢያ ላላየው እምቢያው ማናየው አይሞቀው አይበርደው ሰው ደርሶት ካላየው እምቢያው እምቢያው ነ እምቢያው እምቢያው ነ ያማትሽ ነው እምቢያው ቱ
ቱርክ ድረስ ሄጄ ተሰርቼ እስኪ ደርቅ ተዘጋጅ እንዲሁ who gave you አማራጭ ማን ሰጠሽ? የእምቢውን አማራጭ ማን ሰጠሽ? አንቺ ግጥሽ ሰሪ ተናግረን አስክሬን ስትወጊ ተናግረን እኔ ነፍሰው ስደክል ተናግረን this is cheating እኮ ማህበረሰብ እኮ የደከልኩት ነው ያለው እና እሺ አሯሩጭ ነው ደክልሽ ነው ከዛ መኝታ ቤቱን ወደ የሚያርጉት መኝታ ቤቱን ወንዶች ብልታቸውን መስራት ከጀመሩ this is what's gonna happen እኔ እየነገርኳችሁ አቁም ቂጣችሁ መስራት አሳ በለው አስብሎ ይዝሻል አሳ በለው አስብሎ ማጅራትሽ ትያዣለሽ ከዛስ ማጅራትሽ ከተያሽ ማለት ወይኔ እኔ እንደው ታውቃለህ አለማወቅ አልመጣም አሁን ገና ቁጭ ትያለሽ አሁን ገና ቁጭ ቱ ሌት ቆጨሽ በለጥለጥሽ አይቀርም ከዛ ተያዘች እንግዲህ አስቡት ኪት ስታሰሩ ጡት ስታሰሩ እኛ ምንም አናመጣም ሰውነቱ ያንቺ መጥሽ አሁን ደግሞ የኔ ሰውነት ወንዶቹ ጮማ እየከተቱ ነው እየተባለ ነው ብሉት ሳል እንቀጣለን መክተት አይደለም እኔ ኤክስ ኤል ነው ማሰራው እየጎተትኩት ሄዳለሁ አይመለከትሽም እኛ መልክት አይደለም የፈለግሽው ትልቅ ይጣል የፈለግሽው እኔ ደግሞ ትልቅ ነው ፈልገው ትልቅ ቁርጭምጭምቴ ጋር የሚደርስ let's do this የማን እንደሚብስ እናያለን ማን እንደሚጎዳ እናያለን መሳሪያ ማን ይዞ እንደሚንቀሳቀስ እናያለን አፈነዳልሻለሁ ቢቤሉ ከዛ ያው የጭቆች ሙታቆ ኖ እኛ ብቻ ኮል ማሰራት እንጂ ለምን ወንዶች ብልታቸውን የሚያሰሩት እስቲ ማለት እቺን ስታሰሪ ቶትሽን ስታሰሪ ዩማን ሄር ስታሪ ጥፍር ስለጥፊ እንደዚህ ሽፋሽፍ የተላጨ ዝም ብዬ ይሻላል በራሴ ሰው ነው ኖ ግን እኮ አንተ ነበር ደስ የሚለኝ ለምን አስተለቀው ስለ none of your business bitch my body my choice የኔ ሰውነት የኔ ምርጫ my body my choice አሁን ለከተሩ አሳበለ ብሎ አስብለናታል መኝታ ቤቱ አሯጥ አሁን አንደር ኮንትሮል አፍሪካንስ አንደር ኮንትሮል ተይዛለች አሳበለ ብሎ ተሯርጣ ነበር አሁን ጭቀጣለች ኦፕን ሴሰሚ ልንቀጣው ስንል ምን ትላለች ምንም ማስተዋል የለም ያምሻል ተደመጭ አልሰማ ሽንቴን ይዳ ቂጤን ካልተሰራው ጡቴን ካልሰራ እኛ ብልታችን መሰራች ማለት ነው በማን እንደሚስ አስተውና አንቺ ለመጀመሪያ አላስተዋልሽ ውስጥ አትድሽት ኢን ዘ ፈርስት ፕሌስ ጦርነቱ ማን ይጀምር አላስተዋል ከዛ የመጨረሻ ደግሞ ጭቆች የሚያናዱ ነገር የፈለጉትን ይሰሩና ማለት ልክ ቁጥጥሩ ሲገቡ አንደር ኮንትሮል ሲሆኑ መነቃነቅ ሲያቅታቸው መሸነፋቸውን ሲያውቁ የትኛውም ጦርነት ሚዛን መሰል ለጠበቃ መዘጋጀት ይጀምራሉ ፎር ዘ ሎየር ለህግ አካል ብያል ነበር ለማለት ነው ገብተናል ትላለህ we are is Elvis is inside the building እንዳይገለኝ ምናምን ትችያለሽ የሰው አስክሬን የሰው ጮማ መወጋት ጀምራችኋል በቂጣችሁ like what the fuck ስንት ሰው ነው የምደክለው ከማን ጋር ፍቅር ያዘ ከሞተ ሰው ጋር ፍቅር ልታዙኝ እኮ ነው ብልቴንማ እግሬ ድረስ ነው ማሰሪያ ማለት ቻሌንጅ አክሴፕትድ let's do this እንዳይገለኝ ምናምን ማን ጀምራለሽ አስክሬን ከአስክሬን ላይ ጮማ ጌትሽ እግዚአብሔር ምን ይለኛል እንደዚህ ይስለጥልሽ እግዚአብሔር ኮርፕስ ሚስትሪቲንግ ኮርፕስ በህግ እኮ የሚያስቀጣ ነገር አስክሪን ላይ ማጆፍ ነው እንዳይገለኝ ምናምን በቃ ገጥመሻል እንለዋለን ብለህ
ገዳይና በፍቅር ገዳይና I know ገዳይና 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 በመውደድ አታባቢ ሳትተኩስ የምትገል የልጅ አርበኛ I know you better know ሳትተኩስ የምትገል የልጅ አርበኛ ሳልሰራ አትይኝም ነበር፣ ሳላስረዝም አትይኝም ነበር፣ ሳላወፍረው አትይኝም ነበር። አሁን እንደዚህ ጨነቀሽ ይወጣ በፈትሽ who is the boss ስትላት ኤክስቴንሽን ከምንጨማምር ተከባብረን እንር ብለን ነበር። ማን እንደሚብስናል ከዛ ይሄ ሁሉ ተረታው እንዳገልኝ ምናምን ለፍርድ ቤት እንዲመቻት ነው። ይሄ ሁሉ ክቡር ዳኛ ይሄ ሁሉ ዘነዘና አሰርቱ መጡ ንቀለው በእናት ንቀለው እያልኩኝ እኔ እኮ ቂጤን ብቻ ነው ያሰራሁት፣ ጡቴን ብቻ ነው ያሰራሁት እንዳትጫነኝ ያልኩት ሌላ ብዳር ሴት ነኝ እናት ነኝ ሴት ምንም ቢሆን ሴት ነኝ እናት ነኝ። ይሄን ያክል ጭካኔ ያስፈልጋል? ይሄን ያክል ጭካኔ ያስፈልጋል? ሴት ነኝ እናት ነኝ። ክቡር ፍርድ ቤት እኔ ቅማል ቂጥ እንደሆንሽ አውቄ ነው የተዋወቅሽ። ቅማል ቂጥሽን አይቼ ነው የተዋወቅሽ። ጡትሽን ቁጭ ቁጭ አልሽ፣ አፌ ውስጥ ትሞላለች፣ ደስ ትለኛለች። እንዳለሽው እንደማንነትሽ ነው የምወድሽ። የኔ ቁርንጭ ጸጉርሽን ራሱ አፍሮ ስታዩ ደስ ይለኛል። ማይ አፍሪካን ኩዊን ብያት፣ አይ ጓደኛዬ አዲስ የመጣ ሂውመን ሄር አለ ብላ ገዝታ ከምናስቀምጠው ከሪታይርመንት ከጡረታ ብራችን አንስታ ጸጉር ገዛች። ምን ላድርግ ክቡር ፍርድ ቤት? ጡቴንም ካላሰራች እምብርቷ አልታይ አላት ከሳል ያለ አቅሟ አስትል ዶክተሮች ብር ለመቀበል ያስትል ደብገ ቂጤንም ካልሰራች ክቡር ፍርድ ቤት እኔ ስሜት የተነካው ለካ የሚወጋው መርፌ ከዶነሮች በፍቃደኝነት ሰውነታቸውን ለመንግስት ከሚያበረክቱ ሰዎች ጮማ ላይ ተነስቶ ነው እና ስሰማ ወንዶችም አሉበት ግብረ ሰዶም አድርገኛለች። ያ ጊዜ ተናድጄ ሂጄ ትልቁን ፓኬጅ ገዝቼ ሁለተኛ ሰው ስሜ ነው። አሁን እንደ ተጎዳ ሰው መጣ እሱ ፊት እየጮች ነው። ፍርድ ቤት ማይ ቦዲ ማይ ቾይስ መብቴ ነው። ህጋዊ የሆነ ርዝመትን ያሰራት ተሳስቼ ከከተትኩ መብቴ ነው። ደረቷን አንኳት፣ ቂጧን አልተጫንኳት፣ አልፈነዳ ምንም ነገር እንጥሏን ይነከነ እንዴት ነው የታገለሽ? አሳበለው ያዘኝ። ቂጤ እንዳይፈነዳ ጡቴ እንዳይፈነዳ ፈራሁና ቆምኩለት፣ አስተኛኝ። ከዛ ተረተው እንደፈለግ ከርግ ምናምን ነገር ከጨሁት። ከዛ ክቡር ፍርድ ቤት በጣም የተናደድኩት ምን ታገልኩት፣ ግን ማሸነፍ አልቻልኩም። ከተተው እኔ ያናደደኝ ክቡር ፍርድ ቤት ጮማው የመጣው ከአስክሪን ላይ ነው። ሌላ ሰው ደገለኝ። እኔ ለባሌ ብቻ ለምን ፈቃድ ለምንድን ነው አስቀጥለው ብልትን በሌላ ሰው ስጋ ይለጥልጥ? ይሄ ፌር ነው? ክቡር ፍርድ ቤት እጇ ደስ ይውዲባ ምርኮኛ ምን አለች ድርግም ስታርግባት ማለት አንተ አሸነፍከኝ አብረከረከኝ ልባሙደነ አንቄሃለ ሸራብ አብረን ርጊ አብረከረከኝ ጉልበቴ እስኪዝ አዝለፈለፈ። ኦኬ አንተስ ምን አልካት? እንደዛ ተማርኪ
እጄን ሰጥቼ ተለጠለጥኩኝ በገንዛ መንቀጭቀጬ ስትልህ ምን አልካት? ፍርድ ቤት ውስጥ ይቃ በላሽው አንጀቴን በላሽው በላሽው አንጀቴን በላሽው ከመሃል አራዳ ዳር አገር ያለሽ ከመሃል አራዳ በላሽው አንጀቴን በላሽው በላሽው አንጀቴን በላሽው በኔ ሞት ንገሪኝ ወዴት ነው ያለሽ? በኔ ሞት ንገሪኝ ወዴት ነው ያለሽ? ወዴ ነይ 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 ወዴ ነይ ነይ በላሽው አንጀቴን በላሽው ያልኳት ብላ አፍሽን ግደኝ ሰት አቃተኝ ስትለኝ በላሽው አንጀቴን በላሽው በላሽው አንጀቴን በላሽው ቱርክ ሆስፒታል ጌጥሽን ያሰራሽው የወሊድ መቆጣጠሪያ ማጀመሪያ ነው እንግዲህ ያስኩት። ብልቴን ደግሞ ልክ እነሱ ጌጣቸውና ጽታቸው እንደሚያስሩት እኔ ብልቴን ጮማ ምናምን አስገብቼ ቁርጭምጭሚቴ ድረስ አሰርቻለሁ። በላሽው አንጀቴን በላሽው በላሽው you started it yourself በላሽው this is what you get በላሽው I don't give a shit አንጀቴን በላሽው ለፍርድ ቤት ነው በላሽው አንጀቴን በላሽው ብዬ ግማሹን አወጣሁት ትላለህ እንዳይደብራት። ከዛማ ተመቸዋት ትላለህ። ከዛማ ጣፈጥ እንዲህ ሲጨንቅ ደስ ይላል። ጉርሻና ፍቅር እኮ ሲያስጨንቅ ነው ደስ አለች። ባውሎ ንፋስ ከማበሉ በታይ ፍቅሩ ባላመሉ እምላው ዘፋኝ የሱ ነገር ለማላውራ ለማልንገር ባውሎ ንፋስ ከማበሉ በታይ ፍቅሩ ባላመሉ እምላው ዘፋኝ የሱ ነገር ለማላውራ ለማልንገር ያ ባለምን ይገባላት አይምሮ አነካው ማለት ግን ተባብረ ነው እንደ ማህበረሰብ ለምን ከብዙ አስከሬኖች ጋር ይሰቲም ወርክ ነው እሷ ቂጧ ውስጥ በቲም ወርክ ስንት ዓመት በሉ እንጭቆች በቲም ወርክ ይሄ ቢቢኤል እያሰሩ ነው የሰው አስከሬን ጮማ ቢቢኤል እኛ አስተባብረን ወደፊት ለወገን ለሀገር ወደፊት ያባለ ዝናሩ ለብል በለግ ከዛ ይኖዋት አዳዲስ ነገር ብንሞክርስ ምናምን አሁን ዝናሩ በጣም ዋም ያስተማውና በፊት አሁን ቁጭምጭምት ጋር ድረስ አሰርቻለሁ ቢቢኤል የወንድ ቢቢኤል አሰርቻለሁ። ስለዚህ I want to look at new horizons ትላለህ። አዳዲስ ነገሮች ማየት እፈልጋለሁ። አዳዲስ እየተያዝኩኝ እየመሰለኝ እስቲ አዳዲስ ሰው መታወቅ እፈልጋለሁ። ባይ ቢች ትላለህ። እነሱ ጡታቸውን ሲሰሩ ማለት ቺስታ ኮንኩ ጥለው ነው የሚሉት ታውቃለህ። ቂጤ ይፈልጋል ጡቴ ይፈልጋል ስለሚሉ ማለት እኔ ጋር ያን ሁሉ ሰርጀሪ ያን ሁሉ ስቃይ ያን ሁሉ በደረቴ ተኝቼ ቂጤ እስኪድን ድረስ ከዛ ጡቴን ደግሞ በጀርባዬ ተኝቼ እስኪድን ድረስ ምናምን የተሰቃየሁትና ታችኋል እንዴ በነፃ ለተለተው እንዴ ምናምን ሀብታም ነው ፈልገው እንዴ። ስለዚህ አንተም ደግሞ እስከ ቁጭምጭም ታሰርታል ጮማ አስከትታል አስረዝመዋል። ያን ጊዜ ኒው ሆራይዘንስ ቤቢ ኒው ሆራይዘንስ I wish you good luck መልካም እድል ደክለ ስትል shit happens ባይ ቢች ብላት ሄደ ለበ ያን ጊዜ ሴቶች በሰላም እንደማይፋቱ ታውቃለህ እንደሚያደርጉ ታውቃለህ። ወዶ የጋየ ይዳኝ ፍራደኛ የሰማዩን ያየ ይዳኝ ወዶ የጋየ ሀቢባ ቤት ቀጥታ ሀቢባ ጋር ወዶ የጋየ ይዳኘኛየ ሰማዩን ያየ ይዳኘኛየ ቁመቱን ያየ ይዳኘኛየ ሀቢባ ሄልፕ ሚ ይዳኘኛየ ደረቱን ያየ ይዳኘኛየ ሀቢባ አቃጥራ ሀቢባ እንደዚህ ናቸው። ልብልብ አድርገው ማለት አልጋው አጣፍተው ማለት እዚህ ተደሰት አንተ ከዛ ኒጋ ወሳብ ትላለች። ያን ጊዜ ሀቢባ ቤት ትጠራለህ። ስትጠራ እንደኔና እንደ ሚኪ ጀግና ከሆንክ ምን ታደርጋለህ መሰለህ? ኮስተር ብለህ ሀቢባ አንቺ ያልተረዳሽው ነገር አለ ትላታለህ። ምንድን ነው ስትል እዚያ ማዶ እዚያ ማዶ አበደ ማነው ሰው ወዶ አይ ሰው ወዶ ጨርቁን የሚጥል ቀዳዶ she will get over it
አዘዋል አንድ ቺክ አዲስ ቢቢኤል አሰርታ አንተ ቺስታ ሆነ ጡቷና ቂጧን አሰርታ ማለት ወንዱ ሀቢባ ቤት ሄደ ብከሰር ሲጀምር አመጣው ይሁን ልጅ ጥቃት እየተባለ ሲጀምር አመጣው ሲቀጥል ማን አበደ እዛው ወደ ላይ ይሁን ጌቶ ይለቀዋል ችግር የለውም ነው የምትለው። ስለዚህ አንተ ሀቢባ ሄደ ማዶ አበደ ማነው ሰው ወዶ አይ ሰው ወዶ ጨርቁን የሚጥል ቀዳዶ በፍቅር አብዶ ምን አባቷ ታመጣለች? ይሄን ሁሉ ያልኩኝ አሉት እንዴ እኛ መሰራት ከጀመርን አችሉን ለምን ማለት ያከረ ግን ዩ ጋይስ ሬዲዬሽን ራሱ ጭንቅላታችሁ ውስጥ አይገባም። እንኳን ትምህርት በእኛ ይብዛል ቢችስ አስወርድ ጋር ተው ሁላችንም ካሰራን አርስ ትገባላችሁ። ያኔ ነው ወይ ባጭስ መግባት አባቴ አጤንደፍተዴ ወላጅ ልጅ ይብላኝ ለኔ አንተና ምኜ ለከረኩት ባይ ጉድ ከኋላ ይመጣል ብዬ ላልጠበኩ አወይ ያልኩ የተገረምኩ ያዘንኩ በሌለይ መቼም ለማፍቀር አልታደርኩ በፈልግስ ማን ይጠቅስ እግዚአብሔርን አስወርት ጋር is going too far በጣም is going to way too far። እንዴት ከሞተ ሰው ላይ ጮማ ተነስቶ ሰውነታችሁ ሲገባ ኖርማል መስሎ ይታያችኋል? እግዚአብሔር ሳይኮሎጂካሊ ራሱ እንዴት አክሰፕት እንደሚደረግ አላውቅም። እግዚአብሔር ኖርማላይዝ አድርገውታው ማለት ነው እንዳሉ ዴኒውን አውጥተን ምናምን ፋቱ ብቻ ነው ምናምን ነገር ያሉና አይ ኖ ዩ ጋይስ አር ጎና ዱ ኢት ታደርጉታላችሁ አውቃለሁ። እኛ ሁድዳት all the women are doing that አልሰማችሁም እንዴ ነገር ቪዲዮም ሰርች አለኩ አስወርት ጋር በዚህ ሰዓት እየሰሩ ነው እንደዚህ። አሁን ሲሊኮኑ ቀርቷል፣ ፋት ነው የሚጨምረው፣ የሰው ፋት የሞተ ሰው ፋት እያመጡ ሴቶቹ ቂጥ ውስጥ ጡት ውስጥ እየከተቱ እኔ ስንት ሰው ነው የምደክለው? የሞተ ሰው ልጅ እንጂ እንዴ ሰክሬ የደከልኳት ሴት ምጀነጅ ነው አይበቃኝም እንዴ? አንድ ሴት ሁለት ምጀነጅ ነው አይበቃኝም? ሰክሬ ጭራሽ ሙታን ልጀነጅ ነው ቢያቃስትስ ዝደጠልጥ ዘግ ደግሞ የወንዱን የሴት አይታወቅም ፋቱ is complicated። ወንዶች ብልታችንን ጮማ ማስከተት እንችላለን። ቅድም እንደተጠየቁት ውጭ ጋር ነው ጮማው ጮክ ይላል አለች እቺ ወሲባ ኖ ጡንቻው ውስጥ ነው የሚደረገው ጮማ ጡንቻው ከውጭ ነው። ያን ጊዜ አንቺ ነሽ ጮክ ብትይ ያን ጊዜ ዩ ጮክ not me you ጮክ አንቺ በዛ ላይ ደግሞ ማለት ምናልባት አሁን ከሬሳ ላይ እንደዚህ ጮማ መውሰድ ጀምራችኋል። ለወንዶች ደግሞ ከሬሳ ላይ ብልት መውሰድ እንችላለን። ኢማጂን እኔ በቃ ከቤት ላልወጣ ማለት ነው they want to kill me I'm expensive right now እግዚአብሔር ከሬሳ ላይ የወንድ ብልት ወስደው ጤነኛ ሰው ላይ ማለት ብለድ ታይፕ ምናምን አንደኛ ከሆነ ጤነኛ ሰው ላይ አርገውት ማለት ይቆማል፣ ይለጠልጣል፣ ይጨርሳል ምናምን ኖርማል በቃ ላይ ኖርማል አስባችኋል። እንደዚህ አይነት ቃቃ ከጀመረ ማለት ነው ማህፀናችሁ ከተቀመጭ ሊሆን ነገር ይችላል። እኔ ብቻ ነኝ የምጎዳኝ ነበር እናንተ ማለት አሁን ሁሉም ሊጎዳው ነው። ፕሊዝ ሌዲስ ቴክ አብዞ በብልት ጨዋታ ከተመጣ ማለት ደደቦች ነን። ላይክ አሁን ሴቶች ማለት ለቀሚስ ለሰውነት ጡታቸው ትንሽ ሆነ ትልቅ ለማድረግ ምናምን ሪሼፕ ለማድረግ ምናምን ማለት ወንዶች ማለት ከድድብናችን የተነሳ ማለት መሬት ላይ እየጎተት ነው ሁላ እንደዚህ ይችላል። የኔ ካንተ ይበልጣል እየጠለፈ ራሱ ማለት you see mine is bigger I got more money ምናምን we are stupid በዛ ድርግም ማለት ነው ነቃላው ባናውጥ ነቃላው የሚሰማሽ ነው። አሁን ባለው ትለጥለጥ ይችላል is dangerous የምትጫወት ጨዋታ the next generation is going to be very በጣም አስፈሪ ሲቹዌሽን ነው የሚፈጠረው the next generation እንደሚመጣ ታውቃላችሁ። ከዚህ በኋላ ብልትን በዲዛይን ምናምን የወንዱ ብልት ይሄ ለሁለት እንደዚህ ለሶስት እንደዚህ ሁለት አንገት ያለው ሶስት አንገት ያለው ምናምን እንደ ቫይብሬተሮች ምናምን የሴቷም ደግሞ እንትኗ እንደዚህ ቂጧ እንደዚህ አንደኛው ቂጥ ትንሽ አንደኛው ቂጥ ትልቅ አብኖርማል ይሆን እንዴ ወርገን ሉክ ቴርብል አስወርት ጋር ግን ካሰባችሁት ነው የኛ ጀነሬሽን ብቻ ነው አይደል ኦርጋኒክ ሙሙ ይለጠለጠው ለተለጠ ነው ተመስ በልጅነቴ አመሰግናለሁ። አሁን ሬሳ ይለጥልጡ እነሱ ይለጥልጡ እኛ ሳለ ቴንክ ዩ ጂሰስ አም ዘ ላስት ጀነሬሽን ኦርጋኒክ ሙሙ ይለጠለጡት መዳነው ደስ ይል ኦርጋኒክ ሙሙ ጸጉሩ ራሱ ጸጉሩ የሆነ የቴክሳስ ፊልም እኮ ነው የሚመስለው። እዚህ ጋር ይበቅላል፣ እዚህ ጋር ይበቅላል፣ እዚህ ጋር ይበቅላል በኮፊ ሊታኮስ አሸዋው ምናምን እዚህ ጋር ይበቅላል፣ እዚህ ጋር ይበቅላል፣ እዚህ ጋር ቆንጆ ነው፣ እዚህ ጋር ደስ የሚል ህይወት I saw the real pussy አሁን ቢቢኤል ምናምን ጭራሽ ቢቢኤል በጣም ጠረን ያመጣል እየተባለ ማለት ጭራሽ አስክሬን ማለት የፈለገ ቆንጆ ይግድ ይኖራል